ያው ጥቂት ደቂቃ ነው እና ጥቂት ደቂቃ የእግዚአብሔር ቃል መልእክት ታላላችሁ እግዚአብሔር መንፈስ የሚናገረው አውጃችኋለሁ። እንዲህ በምን ሐሳብ የእግዚአብሔር ልብ ባለበት ወይ የእግዚአብሔር ዓይን በተጣለበት ቦታ አርፌ ትኖራለህ። በነገር ሁሉ ተከናውነህ ወይ ለሰው ሁሉ የምታይ ሕይወት መኖር ትጀምራለህ። አሜን። አጠገብ ያለው ሰው ጨብጥ እስቲ። መልእክቱ ዋና አንኳር መልእክቱ ስለሆነ የእግዚአብሔር ልብ በሎሰኝ ባረፈበት በሎሰኝ አንተም ታርፋለህ። የሰው ሁሉ በሎሰኝ የሚመሰክርበት በሎሰኝ ምስክርነት በሎሰኝ ያለው ሕይወት በሎሰኝ ካንቺ በሎሰኝ ካንተ በሎሰኝ ይፈልቃል በሎሰኝ ከእንግዲህ ወዲህ በሎሰኝ ሕይወት በሎሰኝ ኖርማል አይሆንም። ሰው ሁሉ በሎሰኝ የሚመሰክረው በሎሰኝ ሕይወት በሎሰኝ መኖር ትጀምራለህ በሎሰኝ ምክንያቱ በሎሰኝ የእግዚአብሔር ልብ በሎሰኝ የጌታ ልብ በሎሰኝ ባረፈበት በሎሰኝ አርፈህ ትኖራለህ። ለሰው ሁሉ በሎሰኝ ምስክርነት በሎሰኝ የሚሆነው በሎሰኝ ሕይወት በሎሰኝ ካንቺ በሎሰኝ ካንተ በሎሰኝ ማፈለቅ በሎሰኝ ይጀምራል በሎሰኝ አንድ ሰው አሜን ብለው ውሰደው። አሜን ብለው ውሰደው። ምን ያለው ሕይወት ነው የምትኖረው? ምስክርነት በሎሰኝ ያለው ሕይወት በሎሰኝ ማኖር ይጀምራለሁ። ማፈለቅ ይጀምራል በሎሰኝ ማፈለቅ ይጀምራል በሎሰኝ የሕይወት ውሃ ወንዝ ይፈልቃል የሚለው ቃል ካንቺና ካንተ ይጀምራል። አሜን አሜን አትለው። አሜን ብትሉ ያዋጣል። አሜን የሚል ሰው አይከስርም። አሜን ነው ወይ? በሰው ዓለም ላይ ኪሳራ ዝምታ ነው። በደንብ ሰው እንዳበደ ሰው አሜን ነው። አጠገብ ላይ ያለ ሰው ማንም የፈለገ ይበል የራሱ ጉዳይ። አንቺ ግን ችግር ካለ አንተ ግን ጥያቄ ካለ የመለኮት ዓለም ያለበት መተክ ዝምታ አይሰራም። አሜን አትሉ። ስለዚህ አሜን በምትሉበት በዛው ቃል ውስጥ ላይ የእግዚአብሔር ኃይል አልፎ ይነካል። ለሚያምኑ በእምነት ይኸው ዛሬ እዚህ በዛሬ ተገኙ ይመኑ። እኔ አመት አልሞላለሁ ቀጣይ ሳምንት እስከምደርስ ድረስ እግዚአብሔር በሕይወታቸው ላይ ለውጥ ያሳያል። ታምናለህ? የማይቆይ ለውጥ ባንቺ ሕይወት ይሆናል። የማይቆይ ለውጥ ባንተ ሕይወት ይሆናል። የሚመሰከር ሕይወት መኖር ትጀምራለህ። አንድ ሰው ይጀምራል። አንዱ ይጀምራል። አሜን ነው ወይ? አሜን። ያነበብኩ የእግዚአብሔር ቃል መዝሙረኛ ላይ ያለው 46 ቁጥር 10 ያለው አንብቤ ያለው ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ያለው አንብቤ ያለውና እናንተ ድረሱ ከሰዓቱ አንፃር ለማሄድ ርዕሱ እንደነገርኩ የእግዚአብሔር ልብ ባረፈበት ታርፋለህ። ምስክርነት ያለው ሕይወት ካንቺና ካንተ ይፈልቃል። ሰው እዚህ መንደር እሷ መታለች ካለ የሚመሰክረው እሱ ገባ ካለ የሚመሰክረው እሷ ናት ካለች ሆነ ለሰው ሁሉ የማይደበቅ የማይሰወር ሕይወት በኢየሱስ መኖር ትጀምራለህ። አሜን። እስቲ የኔ ኑሮ በሎሰኝ የኔ ሕይወት በሎሰኝ ለማንም በሎሰኝ አይሰወርም በሎሰኝ አይደበቅም በሎሰኝ በኔ ሕይወት በሎሰኝ ምስክርነት በሎሰኝ እየበዛ በሎሰኝ ይቀጥላል በሎሰኝ። ታምናላችሁ ወይ? ታምናላችሁ ወይ? ካመናችሁ አሜን ብላችሁ ሰዳ አሜን ብለው ሰዳ ሁሉም አሜን ብለው ሰዳ ና መጽሐፍ ቅዱስ ላይ ባነበብከው መዝሙረኛው 46 ቁጥር 10 ላይ እንደመግቢያ አይል ላውራችሁ ጥቂት ነገር የተከተለናው ያመነው አምላካችን እግዚአብሔር የዕረፍት አምላክ ነው እና ብዙ ጊዜ የዕረፍት አምላክ እግዚአብሔርን አምነን ተከትለን ነገር ግን ሳናርፍ ብዙ ጊዜ ቆይተናል። ምክንያቱም ምንድነው? የዕረፍት መንገድ አናውቅም። ብዙ አማኝ ይዘምራል፣ ይሰብካል፣ ያስተምራል፣ ያገለግላል፣ ይገለግላል። ነገር ግን የዕረፍቱ አቅጣጫ ካላወቃችሁ፣ የዕረፍቱ አድራሻ ካላወቃችሁ፣ የዕረፍቱ መንገድ ካላወቃችሁ ሕይወቱ በጣም ይጨንቃል። ብዙ ሰዎቹ
ቸርች ይመጣሉ። ነገር ግን በህይወታቸው ላይ ነውጥ አለ። በህይወታቸው ላይ አደገኛ ቻሌንጅ አለ። በጣም ቅድም እንደዘመርነው እንዳመለከነው በጣም በደስታና በብዙ ፈገግታ የተሞላ መዝሙር ዘምረን ተደስተን ደግሞ ወደ ቤታችን ስንገባ ለቅሶና ሐዘን አልዋይታ አለ። ምክንያቱም አይገባብንም። ስለዚህ ሁልጊዜ የደስታ ምንጭ የቱ ጋር እንዳለ የእግዚአብሔር ቃል ተከትለን የእግዚአብሔር አጀንዳ የእግዚአብሔር ሐሳብ ተከትለን መጓዝና መራመድ ካልቻለ ነው ከእረፍት ህይወት ጋር ተቃራኒ ህይወት ነው የምኖረው። ጀርባና ፊት ሆነን በጣም ተለያይተን በጣም የቸርች ደንበኞች ብንሆን ቸርች ውስጥ ላይ 40 ዓመት ብንቆይ 50 ዓመት ብንቆይ ወይ የቸርች ውስጥ ላይ አያችሁ እንደም መስራች ብንሆን የእረፍቱን አቅጣጫ ካላወቅነው በብዙ ሁኔታ እየተናወጠን የኛ ነገር ተናውጦ እኛም ተናውጠን ተስፋ ቢስ ሆነን ጅማሬም ሳናቅ ፍጻሜ ሳናቅ መሀል መንገድ ላይ እየተንገዳግረን ዘመናችን እንጨርሳለን። ለምን ይሆናል? እንዲህ መሆን የለበትም። እዚህ ቦታ ላይ መዝሙር ዳዊት ላይ ቅንፍ 46 ቁጥር 10 ላይ እግዚአብሔር እንዳለ እረፉ አለ፣ እኔም አምላክ እንደሆነ ይወቁ አላቸው። እረፉ፣ እኔም አምላክ እንደሆነ ይወቁ። የእግዚአብሔር ልብ ባለበት ቦታ ላይ ወይ ባረፈበት አቅጣጫ ላይ ማረፍ ካልቻለ ነው እግዚአብሔር ቃል የሚለው ህይወት ተቀብለን ማስተናገድ ካልቻለ ነው ብዙ ብንዘመር ብዙ ብንሰበክ ብዙ ብናስተምር የምናስተምረውና የምንዘምረው ዝማሬ ወይ ስርዓትና ወይ ጊዜያዊ የሆነ ጊዜ በቃ እንደሷ ተብለን እንደሱ ተብለን ከሆነ ጊዜ በኋላ ደግሞ በጣም ታይመስ ተደርገን ተሽመት ምን እንገኛለን። ምክንያቱ አይገባበትም። የእግዚአብሔር ልብ ያረፈበት ቦታ ላይ የሚኖር ትውልድ አካባቢው በጣም አስቸጋሪ ሊሆን ይችላል። መንደሩ ላይ ለውጥ ሊኖር ይችላል። ከተማ ላይ በጣም አስቸጋሪ ጉዳይ ሊከሰት ይችላል። ምድሪቱ ላይ ልዩ ልዩ ጉዳይ ሊመጣ ይችላል። ነገር ግን የእግዚአብሔር ልብ የቱ ጋር ነው? የእግዚአብሔር ፍላጎት የቱ ጋር ነው? አምላክ እግዚአብሔር ምን ይለኛል? የእግዚአብሔር ቃል ምን ይለኛል? በጣም አስቸጋሪ ነውጥ አለ፣ ችግር አለ፣ መከራ አለ፣ ቻሌንጅ አለ፣ እራብ አለ፣ ልዩ ልዩ ጥያቄ አለ። ነገር ግን በእነዚህ ህይወት ውስጥ ያለፋችሁ በእነዚህ ጎዳና ያለፋችሁ የእግዚአብሔር ልብ ያረፈ ቦታ ላይ ያለው ትውልድ ካለ ይበሉ አርፈህ ትኖራለህ። አርፈህ ትኖራለህ። መጽሐፍ ላይ በግብጽ ላይ ያሉ 430 ዓመት የተገዙ ህዝብ እግዚአብሔር ከባርነት ቤት በብዙ መልክትና በብዙ ድንቅ በብዙ ታምራት እግዚአብሔር አወጣ። እግዚአብሔር ሲያወጣ ወዴት ነው? ወደ ከናን ወደ ዕረፍት ሀገር እና ዕረፍት ቦታ ወዴት ነው ብላችሁ ብትጠይቁ የእግዚአብሔር ልብ ያረፈበት ቦታ ከናን ነው። ከናን ምድር ግን አያችሁ አይዛብ ተቆጣጥሮ ኮንትሮል አድርጎ ተቆጣጥሮ እየኖሩ ነው ያሉ። የነሱ አያቸው የዔናቅ ልጆች አያቸው ቁመታቸው በጣም ረጃጅም ናቸው ይላል እግዚአብሔር ቃል ሲናገር። በጣም ጉልበታም ናቸው። አቅማቸው በጣም ከባድ ነው። የክዳን ህዝብ ደግሞ የእግዚአብሔር ልብ ያሳረፈ ህዝብ ምድረ በዳ ላይ በማይመች ቦታ ላይ ተንከራተተ ነው። እነኚህ ደግሞ ረጃጅሞቹ የእግዚአብሔር ልብ ያረፈበት ቦታ ነው። ወይ ለአብርሃም ለክዳን ተብሎ ገና አብርሃም አያችሁ ከመሞቱ በፊት ምዕራፍ 18 ላይ እግዚአብሔር የገባው ክዳን ምድር እግዚአብሔር ከናን ምድር አይቻለሁ ገና አንተ ምዕራፍ 12 ላይ ከአባቱ ከታራ ጋር ስትወጣ አንተ ከናን ምድር ይሰጣለሁ ብዬ ይሄን ልብ ያረፈው ከናን ምድር ነው። ከናን ምድር ላንተ ያስረክባለሁ ብሎ እግዚአብሔር ለአብርሃም ቃል ኪዳን የገባበት ቦታ ላይ አሕዛብ መጥቶ እንደ ልቡ ወተትና ማር እየዘነጡ እየጠጡ እየበሉ ይኖራሉ። የኪዳን ጉባኤ ደግሞ ምድረ በዳ ላይ አንዴ ውሃ በሌለበት ቦታ አንዴ በበረሃ ላይ አንዴ አስቸጋሪ ሁኔታ እየተናወጡ ያሉ የምነሱና ቤና ወይ መሪ የተባሉ እንደምሰው ሁሉ እግዚአብሔር ያሳርፋል ያሉ ስለ ዕረፍት ብቻ ይናገሩ ነበሩ። ነገር ግን የዕረፍቱ ምክንያት ምንድነው ብላችሁ እናስባለን። እንደ እግዚአብሔር ቃል ወይ እንደ እግዚአብሔር አገልጋይ እግዚአብሔር ህዝቡ ሲያሳርፋቸው ወዴት ነው የሚመራው? እግዚአብሔር ሲመራቸው አስቀድሞ የራሱ ልብ ያረፈ አካባቢ አስቀድሞ የራሱ አይነት የተጣለበት ቦታ አስቀድሞ የራሱ እይታ የተጣለበት አቅጣጫ ምንም ምድሪቱ ላይ ለምሳሌ አስቸጋሪ ጉዳይ እየተራመዳችሁ እያገለገላችሁ እየተገለገላችሁ ሊያጋጥማችሁ ይችላል። የሚያጋጥመው ጉዳይ አያችሁ እናንተ ከማለፍ አያስቀራችሁ። ምክንያቱም ምንድነው? የእግዚአብሔር ልብ ያረፈው አቅጣጫ ፈልገ እየተከተለ ካለ እመን በዚህ ዘመን እግዚአብሔር ያሳርፋችኋል። የኔ ጌታ ያሳርፋል። የማገለግለው ኢየሱስ ያሳርፋል። እግዚአብሔር
አሳርፋቸዋለሁ ብሎ ሲናገር ዝም ብሎ የሆነ መንገድ አይደለም። መጀመሪያ የራሱ ልብ ያረፈ አካባቢ ነው። የራሱ ልብ ካላረፈ እመኑ፣ ምንም ህንፃ ቢኖራችሁ የእግዚአብሔር ልብ ካላረፋችሁ፣ ምንም አዳዲስ ማኪና አያችሁ በየቀን ቀያራችሁ ብትይዙ፣ ዋው የኔ ልጅ ነው፣ ጴንጤ ነው፣ አገልጋይ ነው፣ አዳዲስ ማኪኖች እየቀየረ ይይዛል፣ እግዚአብሔር አይጨበጭብም። ጉዳይ አይደለም ለእግዚአብሔር። አያችሁ ጫማ አተ በእግር የተራመድክ ከእግዚአብሔር ጋር ስትኖር እግዚአብሔር አያ ጫማ ጣይም ዋና ጉዳይ በቃ በጣም ነቅቷል። ዋና አጀንዳ በጣም የተረዳ ሰው ነው። ከኔ ጋር ተዛምዶ ለመኖር ወስኗል። የኔ ልብ በሱ ላይ አርፏል። የኔ ልብ በሱ ላይ አርፏል። ሰው የሚበላ ነገር የለም፣ ምጥጣ ጉዳይ የለም፣ ምንም ተስፋ የለም። ነገር ግን እግዚአብሔር ባረፈው አቅጣጫ ላይ የሚኖር ሰው በዚህ ምድር ላይ እመኑ ውጤታማ ይሆናል። አረ ትርፋማ ይሆናል። አረ ስኬታማ ይሆናል። አረ ድል አድራጊ ይሆናል። እግዚአብሔር በእኛ ኑሮ፣ እግዚአብሔር በእኛ መንገድ፣ እግዚአብሔር በእናንተ ንግድ፣ እግዚአብሔር በእናንተ ትዳር፣ እግዚአብሔር በህይወታቸው ካላረፈ በአንተ ምርጫ አገባለሁ ብለህ ቆንጆ መርጠህ ብታገባ እግዚአብሔር በሱ ካልተከበረ ወይ እግዚአብሔር በሱ ካልተከበረ አሜን፣ ያ ትዳር ያ ህይወት የተናጋ ነው። ለጊዜው በጣም ወይ ቆንጆ ሊሆን ይችላል፣ ወይ ቆንጆ ልትሆን ትችላለች፣ ወይ አያችሁ የሆነ ጥሩ ስራ ቦታ ሊሆን ይችላል። ያ ስራ ቦታ ላይ የሆነ አደጋ አለብህ፣ አጋንንት አለብህ። በዚህ ስራ ቦታ ላይ ልጄ ወይ የኔ ልብ አላረፈም፣ ከዚህ ቦታ ባትገባ ያለበት አቅጣጫ ላይ እንደውም ብለን ትንሽ የኔ ጊዜ ብትጠበቅ ይሻላል ያለ ነገር ግን ስለዘገየ ስለቆየብህ ለጊዜው ልጠቀመው እግዚአብሔር እስከሚመጣ ብለን በእኛ ምርጫ በገዛ ምርጫ አያችሁ የሆነ ቦታ ላይ ዘለን ስንገባ አደጋና መዘዙ ማት ነው። ብዙ የተሳኩ ሰዎቹ ስኬት ያሉት ይመስላሉ። ሌሊቱ ሙሉ ያለ እንቅልፍ ይኖራሉ። ሌሊቱ ሙሉ አንድም እንቅልፍ የለም። ቀን ሙሉ እንቅልፍ የላቸው እየተናወጡ ይኖራሉ። ብራቸው አያችሁ በየትራሱ በየባንክ በየፍራሹ ስር ላይ ብር ገንዘብ ብቻ ነው። አልጋ ስር ገንዘብ ብቻ ነው። ነገር ግን እረፍት የሚባለው ነገር የለበትም። እኛ አማኝ አያችሁ እኛን የሚያሳርፈው እረፍታችን የእግዚአብሔር ልብ ያረፈበት ቦታ ላይ ትንሹ በልተህ ትልቁ በልተህ የፈለገ ነገር አድርገህ ልክ መቀመጥ ስትጀምር እግዚአብሔር አምላክ ይባርካል። የኔ ጌታ ይባርካል። አራመን ብለው ሰላም በሰንበት ሰሞን ማረፍ አያችሁ መንገድ ይዞ ይመጣል። አሁን በዘመናችን እረፍት የሚመስለው በዝሊያ ወይ በሆያ ሆይ ይመስል አይደለም። ስነ ስርዓት ይዞ የኛ ጌታ ይመጣል። ድሮ የነበረው አሁን ህያው ነው። አልተቀየረም፣ አልተለወጠም። ለማሳረፍ ዝግጁ ነው። ማሳረፍ ሲፈልግ የእግዚአብሔር ልብ ባረፈበት አቅጣጫ ማረፍ። አሜናችን ወይ ስለዚህ በብሉይ ኪዳን ከነዓን ምድር የእግዚአብሔር ልብ ያለበት ቦታ ነው። የእግዚአብሔር አይን ያለበት አካባቢ ነው። ያ ነበር። በአዲስ ኪዳን እዚህ ጋር መጣና ዮሐንስ ወንጌል ላይ ምዕራፍ 7 ቁጥር 37 ላይ ኢየሱስ ጋር ከባሉ አያችሁ መጨረሻ ወይ በሰባተኛው ቀን ወይ በስምንተኛው ቀን ኢየሱስ መጣና ማንም የተጠማ ቢኖር ወደ እኔ ይምጣ። የተጠማ ሰው ቢኖር የተጠማ ዛሬ በምንድን ነው የተጠማችሁ? ጥማት በልዩ ልዩ ጥማት አለ። አንዳንድ ጊዜ ስራ ማጣት አለ። አንዳንድ ጊዜ ተብራይ ውጤት ማጣት አለ። አንዳንድ ጊዜ አገልግለ የሆነ ተስፋ የሚያስቆርጡ ጉዳዮች ያጋጥማል። ነገር ግን ትኩረቱና ፎከሱ በማን ላይ ነው? በአዲስ ኪዳን የእግዚአብሔር አይን ወይ የእግዚአብሔር ልብ ያረፈው በልጁ ብቻ ነው። የእግዚአብሔር ልብ ያረፈው በክርስቶስ ብቻ ነው። ይህ ደግሞ በብሉይ ኪዳን እግዚአብሔር በሌላ ቋል፣ በአዲስ ኪዳን ደግሞ ኢየሱስ ምን አለ? የተጠማ ቢኖርብህ፣ የተናወጠ ሰው ቢኖርልህ፣ ተስፋ የለም ያለ ቢኖርልህ፣ ግራ ተጋብቼ ለምን ቢኖርብህ፣ እይታ አለ፣ እንቅስቃሴ አለ፣ የፈለገው ጉዳይ አለ፣ ይዞ ወደ እኔ ይምጣ እኔ አሳርፋለሁ አለ። ጉባኤ በለማመን ብለው ሰላም እንዲህ ይላል ማቴዎስ 11:28 ላይ እናንተ ደካሞች ሆይ ሸክማችሁ የከበዳችሁ ሁሉ ኑ ወደ እኔም አሳርፋችኋለሁ። ሸክም ይዛችሁ ዳገት የወጣችሁ ያላችሁ፣ ሸለቆ የወረዳችሁ ያላችሁ፣ የሆነ መንደር ውስጥ ላይ ያላችሁ፣ የሆነ ከተማ ላይ ያላችሁ፣ የሆነ ቦታ ላይ እነከለን ተስፋ ያደረጋችሁ፣ ጎረቤት ተስፋ ያደረጋችሁ፣ ቤተሰብ ተስፋ ያደረጋችሁ፣
የሆነ ባለጠጋ ተስፋ ያደርጋችሁ እነሱ ተስፋ ማድረግ ትታችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ዛሬ ኢየሱስ ያሳርፋል። የከበደ ሸክም ከላያቸው ላይ ይለያል። ሸክማቸው ከላይ ይለያል። እናንተ ደካሞች አለ ጋር ዛሬ ደክመሻል ወይ? ድካም ስሜት ይሰማሻል ወይ? የሰለቸ ሕይወት አለ ወይ? ማውጣት አልቻልኩም፣ መለየት አልቻልኩም ከዚህ ሕይወት ፈቀቅ ማለት አቃቴ። ወስኜ ነበርኩ ነገ እዛ ቦታ ይገኛለሁ፣ ከነገ ወዲያ በቃ ብዬ ይሁን ነበር፣ አሁን መልሼ እዛው እገኛለሁ። እንዴት እለያለሁ ብላችሁ ግራ ተጋብታችሁ አላችሁ። ዛሬ ወደ ጌታ ወደ አምላክ ወደ ኢየሱስ እግዚአብሔር አብ ወደ አረፈበት ወደ ኢየሱስ ወደ እሱ ትጠቃለህ፣ ለእሱ ትሰጣለህ። ዘመንን ያሳርፋል፣ ቤትን ያሳርፋል፣ ትውልድ ያሳርፋል፣ አገልግሎት ያሳርፋል፣ ኑሮ ያሳርፋል፣ ትምህርት ያሳርፋል፣ ዘር በዘር ያሳርፋል። በደንብ ስሙ። በአዲስ ኪዳን በኢየሱስ ያላረፈ ትውልድ በገንዘብ አያርፍም፣ በቤት አያርፍም፣ በቁሳቁስ አያርፍም፣ አገብቶ አያርፍም፣ በልቶ አያርፍም። የፈለገ ነገር ጮማ መርጠህ ብትበላ ተመልሰህ ትራባለህ፣ ተመልሰህ ትቸግራለህ። ምክንያቱ ምንድነው? አሁን አንተ የምታገኘው ጉዳይ አንተ ዘላለም አያሳርፍም። የእግዚአብሔር ዕረፍት ጊዜያዊም ዘላለማዊ። አሜን። እስቲ የእግዚአብሔር ዕረፍት በሎሰይ ጊዜያዊና ዘላለማዊ ነው በሎሰይ፣ ምድራዊ ነው ሰማያዊ ነው በሎሰይ። እዚህም ያሳርፋል ከላይ ቤት በሎሰይ ያሳርፋል በሎሰይ። የእግዚአብሔር ዕረፍት በሎሰይ ምርጫ የሌለ በሎሰይ፣ ውሳኔ የሌለ በሎሰይ፣ የመጀመሪያና የመጨረሻ ነው በሎሰይ። አንድ ሳሙኤል ብለው ሰላም የእግዚአብሔር ዕረፍታችን ኢየሱስ ነው። በኢየሱስ ያላረፈ ትውልድ ብንዘበር ብንዘመር ብንሰበክ የእኛ ስብከት እኛን አያሳርፍም። እኛ የዘመርነው መዝሙር አያሳርፍም። እንዲያሳርፈልህ ወደ ኢየሱስ መጠጋ። እየዘመረን እጅን ያዘልህ፣ እየሰማን እጅን ያዘልህ። እኔ አልችልም ጌታ ሆይ፣ የኔ አቅሜ አልችልም ጌታ ሆይ፣ ብቻው አልወጣም ጌታ ሆይ፣ ብቻው መኖር አልችልም ጌታ ሆይ፣ ብቻው ውይ አልችልም ጌታ ሆይ፣ ብቻው አድር አልችልም ጌታ ሆይ፣ ቤቴን ተረክባይ፣ ሕይወቴን ተረክባይ፣ አገልግሎቴን ተረክባይ፣ ዘመኔን ተረክባይ፣ ያላንተ አልችልም ብለሽ ወደ ኢየሱስ መጠጋት። በተጠጋው ቁጥር ያሳርፋል፣ በፈለገው ቁጥር ያሳርፋል፣ በተጠጋው ቁጥር ላይ ያሳርፋል። ኢየሱስ ያሳርፋል። እባካችሁ ምን በሉ፣ አሜን። እባካችሁ ምን በሉ፣ አሜን። በደንብ ስሙ። አሳምረን ሰብከን አሳምረን አስተምረን አሳምረን ዘምረን ብንወርድ አያሳርፍም። ዘምረን ተጠግተን እባክህ ጌታ ሆይ ደግፈኝ፣ ያንተ ማረፍ አልችልም፣ ዘምረን አልልም፣ እንዲያደርገን አልልም፣ ያዘኝ ምራይ፣ ልኖርልህ ልቀጥልብህ ጌታ ሆይ፣ ያንተ የሚያሳርፈኝ የለም። ያንተ መቆም አልችልም፣ ያንተ መቀጠል አልችልም። በቃ ካንተ ጋር ልዛምራው፣ ዝንድናዬ ካንተ ጋር ላድርግብህ። ካንተ ውጪ ሌላ ተስፋ የለኝም። ሌላ ነገር ማስማት ይበቃኛል፣ ሌላ ነገር ማስተናገድ ይበቃኛል፣ በሌላ ቃል ማጫወት ይበቃኛል። አሁን ሕይወቴ በቅቻለሁ፣ አሁን ልቤ በቅቻለሁ፣ አሁን ሐሳቤ በቅቻለሁ፣ አሁን ዓላማ በቅቻለሁ። ካንተ ጋር ልጣበቅልህ ብለህ አንተ ስትናገር ይኸው የተኛው ባሪ ያካፍላ ምድር በዳው ላይ ይመራል፣ ሌሊት ላይ ይመራል፣ ቀን ላይ ይመራል፣ በዚህ አስቸጋሪ ዘመን ይመራል። ቅዱሳን ወይ ልዩ ልዩ ሚዲያ የምትከታተሉ ወጣቶች ወይ ዛሬ ከኔ ጋር አላችሁ። ልዩ ልዩ ለምሳሌ ሚዲያ አለ፣ አዳዲስ ሚዲያ አሁን የፈለቀን። የተኛው ሚዲያ ደንበኛ ናችሁ እናንተ? የተኛው ሚዲያ ቅርብ ናችሁ እናንተ? የተኛው ሚዲያ ጎረቤት ናችሁ እናንተ? የእናንተ ወዳጅ የቱ ነው? ምን ይታወቃል? 100 ሺህ ብር ብለቀቀበይ አልፋሉ ብላችሁ ሞኞ ናችሁ። ጊዜያችሁ የተበላችሁ ያላችሁ፣ እድሜያችሁ የተበላችሁ ያላችሁ፣ ልጅነታችሁ የተበላችሁ ያላችሁ፣ ዩቲዩብ የመሰለ ቲክቶክ የመሰለ ፌስቡክ የመሰለ የሆነ አያሽ የሆነ ሚዲያ መስለው ውጭ ሀገር ያለው መስለው ውጭ ሀገር ያለው የሚቀየር መስለው በምኞት ብቻ ምራቃችን የዋጠን መስሎት እኮ ነው መስሎት
መስሎት አያችሁ። በዚህ ቢሄድብኝ በምኞት ዛሬ ውጣ ከምኞት ሕይወት ላይ ወደ ኢየሱስ ተጠጋ፣ ወደ አምላክ ተጠጋ፣ ወደ ዘላለም ሕይወት ተጠጋ። ግዛውን ያሳርፋል። ኧረ ግዛውን ያሳርፋል። ወደ ዘላለም ተጠጋ፣ ግዛውን ያሳርፋል። ከማይመጥነው ተለያለ። ወደ ኢየሱስ ተጠጋ፣ አብ ወዳረፈበት ተጠጋ። ኢየሱስ ያሳርፋል። አካቻ ምን ብላችሁ ሰዱ። አባቱ ካረፈ እኔን ማሳረፍ ቀላል ነው። ማንም ባይሰማ ማንም ባይረዳብኝ የራሱ ጉዳይ። አባቱ ካረፈ እኔ እሱ ከተከተልኩብኝ እመኑ በማይመች ዘመን ያሳርፋል። በማይመች ወቅት ያሳርፋል። በራብ ዘመን ያጠግባል። በችግር ዘመን ይደርሳል። በጥማት ዘመን ያጠጣል። ኧረ በል ብለህ ውሰደው። አንተ ቲክቶክ ያሳርፋል ብለህ ዩቱብ ያሳርፋል ብለህ ተደራጅተህ ቀን ሙሉ አያችሁ። ከእግዚአብሔር ቃል የተሰነ አንድ ደቂቃ ለእግዚአብሔር ቃል 7 ሰዓት 8 ሰዓት 6 ሰዓት ቲክቶክ ብቻ ላይ እንጸልይ ካለ ለጸሎቱ 2 ደቂቃ 3 ደቂቃ ለጸሎቱ 3 ደቂቃ ለቲክቶክስ ወይ ለሌላ አይናችን እስከሚያቃጥል ድረስ አይናችን እስከ የሆነ እምባ ከዓይናችን እስከሚወጣ ድረስ አይተን ጸልይ ስባልስ እንቅልፍ ይመጣል። አንብብ ስባልስ ይሰለቻል። ከምኑ ነው? ከቲክቶኩ ከተራ ነገር ማይረባ ነገር ቤታችን አስገብተን ዘላለማዊ ያለው ነገር ወደ ውስጥ አስገብተን ዋና ጉዳይ ዋና ርዕስ ጉዳይ ዋና መሰረትን ዋና ቤዝመንትን ዋና የህይወት ርዕሳችን ከኛ እየለየን እያሸሸን አንተ ዋና ጉዳይ ወደ ውጭ ውጣ። አሁን ደግሞ ዘመን ያመጣበት ነገር ዘመናዊ ነገር በቃ ወደ ውስጥ ላስገባ ያለን ብዙ ወጣት ተበልቷል። ብዙ እናቶች ተበልቷሉ። ብዙ ወንድሞች ተበልቷሉ። ብዙ አገልጋዮቹ እያገለገሉ ነው። ነገር ግን ውስጣቸው በጣም ተበልቷል። ዛሬ እያንዳንዳችን የነገታ ይቀየራለህ። አምላክ ይቀየራለህ። ከገባችሁበት ቦታ ያወጣል። ደክማችሁ ካለበት ያወጣል። ያጣችሁበት ቦታ ያወጣል። ራስን ይቀይራል። አሜን ነው ወይ? አሜን። የተጠራው በዘላለም አጀንዳ ነው እንጂ ጊዜያዊ አጀንዳ ላይ አይደለም። ቲክቶክ እንዳለ ቅርብ ጊዜ ነው ያወቀው። ቅርብ ጊዜ ቲክቶክ በእኛ ዘመን ነበር እንዴ? አሁን ነው እንጂ ድሮ እኛ ስንወለድ ከ25 ዓመት በፊት ወይ 30 ዓመት በፊት ኢትዮጵያ ላይ አለ እንዴ? ታዋቂ ነው። ማንም አያውቅም እኮ ስልክ ራሱ ቅርብ ጊዜ ነው ያወቀው እንዴ? እርጋለሁ አይደለም ስልክ እንዴ? አሁን እኮ ሁሉ ነገር የተመታ ይሁን በለስ እንደገና ማለት የተመታ ይሁን በለስ አባቶች በባዶ እግር ያገለግሉ አምላኩን አስከብሮ አልፏል። እኛ ነገር ግን ደራርበን ለብሰን ለዓለምና ለዓለም ወዳጅ ሆነን ለማይረባ ነገር ይወጣ ፈቅደን ወይ ለራሳችን አንሆንም፣ ወይ ለእግዚአብሔር አንሆንም፣ ወይ ለትውልድ አንሆንም፣ ወይ ለቤተሰብ አንሆንም። ከሁሉ ውጤት አልባ ሆነን ብዙ ጊዜ ቆይተናል። አሁን ግን ለአንድ ሰው ማውጣት ይሆናል። አሜን ብለው ወሰደው። አሜን ብለው ወሰደው። ለአንድ ሰው ማውጣት ይሆናል። ዝም ብለህ ደክመህ ተስፋ ቆርጠህ ካለበት ቦታ የኔ ጌታ ያወጣል። መጽሐፍ ላይ እንደምን ቃል አለ? ዮሐንስ ወንጌል 4:10 ላይ ኢየሱስ ይልና በላይ በኩል እንዲላል ስምንት ወርታች መንገዱ ከማይሩ ብዛት የተነሳ ደከመ ይላል። ያዕቆብ የማስበት ጉድጓድ አጠገብ ላይ አረፈ ይላል። አንድ ሰማርያ ከተማ ላይ በኃጢአት የታወቀችው አንድ ሴት ነበረች እና እኩል ቀን ላይ ሰው እንዳይብላ ሸም ውስጥ የገባች ሰዎችን ያፈራች እየሰጋች በብዙ ፍርሃት ውስጥ ላይ ሰው ካየ ምን ይለኛል? እኔ ደካማ ነኝ፣ ኃጢአት ሰርቻለሁ እንዲያደርጋሉ ከ5 ባል በላይ ያገባች በጣም በእነሱ ዘንድ እሷ በዚህ ከመጣች ሰዎቹ በዚህ ይሄዳሉ። እሷ በዚህ ከሰዎቹ በዛው መንገድ ቀይሰው ይኖራሉ። በእንደነዚህ አይነት ጉዳይ የታወቀች ሴትዋ ጋጣሚ ተገናኘች ከኢየሱስ ጋር እና ጌታ አንቺ ሴት አለ ውሃ ጠጪ አላት። እኔ ሰማራዊ ሴት ከምትሆን አንተ ደግሞ የይሁዳ ሰው ሆነህ እንዴት ውሃ ትጠይቃለህ? ውሃ የሚጠይቅሽ ማን እንደሆነ ብታጠጪ ነፍሰች ኖሮ የማያልቀው የዘላለም የማይጠፋ የማይዘጋ የውሃ ምንጭ ከወዲሽ እንዲፈልቅ ሊሰጥ ነበረ። አንቺ ብሰጪ ጊዜያዊ ነው፣ እኔ ግን የሚሰጠው ምንድን ነው? ዘላለማዊ ነው። አሜን አትለው ወይ? ከአንቺ ጋር የሚቀጥል ህይወት ላካፍል ነበረ።
ሴትዮዋ ደነገጠች። የደነገጠችው ከተማ ላይ ብዙዎች እየፈረች ስላለች ከፍራቷ እንደውም እንደ ዘላለማዊ ጉዳይ ካልተረከበ ቤት ውስጥ ለበቃ ልገለገል የሰው ፊት ማየት ሰለቸበኝ። ዛሬም እንደዚህ ያሉ ነው፣ ነገም እንደዚህ ያሉ ነው። ሰዎቹ ማየት ሰለቸ፣ እየፈረኩ ነው። ስለዚህ የሰው ፊት ማየት አልፈልግም። ስለዚህ ቤት ውስጥ ብቻ ሊኖርልኝ ከሞትኩ ሬሳ ያውጡ እንጂ አልታይ ብላ ስትናገር ዝርዝር ውስጥ ጌታ ሲገባ ደግሞ ሐሳቡን ቀየረች። ከተማ ቀጥ ብላለች። አሜን አትለዋይ። አጋጣሚ ጣልቃ ይገባል። ደክመ ያለበት ነው ጣልቃ ይገባል። ተስፋ ቆርጠ ይወጥረ ጣልቃ ይገባል። አሜን አትለዋይ። ጨለማ የሚወጥረ ጣልቃ ይገባል። ከሰርኮ የሚወጥረ ጣልቃ ይገባል። የተበላሸ ወጥረ ጣልቃ ይገባል። ሕይወትን እንደገና ያሳርፋል። ሕይወትን እንደገና ይቀይራል። እንደገና ያድሳል። ወይኔ ወይኔ ጉባኤ ሰመን ነው ሰዳህ ነቀፍተው ፈጽሞ ላይታሰብ ላይገመት ኢየሱስ ጣልቃ ገባና ድካምሽን ነቀፍታን ሶል የፈራሻለው ጉዳይ ለኔ ስጪ እኔ እቀበላለሁና አሁን ወደ አዲስ ምዕራፍ እሰጣሻለሁ። አሁን ወደ አዲስ አቅጣጫ አወጣለሁ። አሁን ወደ አዲስ አቅጣጫ አወጣሻለሁ። ዘመንሽ ክብር ይሆናል አለ። ዛሬ የአንድ ሰው ሕይወት እንዲህ ይሆናል። ድንገት ታሪክን ይቀይራል። ሕይወቱን ያሳርፋል። እዚህ የትናንትና ሕይወት በለሰኝ ላይታሰብ በለሰኝ ከኔ ላይ በለሰኝ ይለያል በለሰኝ አሁን በለሰኝ የእረፍት በለሰኝ ሕይወት በለሰኝ ኑሮ በለሰኝ አገልግሎት በለሰኝ ማገልገል በለሰኝ መኖር በለሰኝ እጀምራለሁ በለሰኝ አንድ ሳሙኤል ብለው ሰዳው አሜን ወይ ወዲያው የኛ ጌታ ነካ በንግግሩ ሲያረጋ ሴትዮዋ የነበረው ሁሉ እርግፍ አድርገን ወደ ዘላለም ውስጥ ገባች። እመኑ ዘንድሮ አንዳንድ ጊዜ ላይ በወረኛ አይደክማችሁ። ጓደኛ ብለሽ ጎረቤት ብለሽ ከተማ ላይ ያለው ብለሽ የሆነ ስራ ቦታ ብለሽ በብዙ ነገር ደክመሽ ተስፋ ቆርጠሽ መንገድ በሌለበት ቦታ ላይ መንገድ የፈለጋችሁ ቆያችሁ። ከዚህ ማታ ጀምሮ የእናንተ መንገድ ይቀይሳል። አሜን። ይሄ ለአንድ ሰው መልእክት ነው። አሜን። ኋላ ያላችሁ መልእክት ነው። እዚህ ያላችሁ መልእክት ነው። አሜን ብለው ሰደሃ ኢየሱስ ሁሉ ነገር ቀይረሃል። እስቲ ወደ ኢየሱስ በለሰይ መጥቼ በለሰይ በሁሉ ጉዳይ በለሰይ አሪፍ በለሰይ እኖራለሁ በለሰይ የሚያውከኝ በለሰይ የሚረብሸኝ በለሰይ ከዚህ ማታ በለሰይ ጀምሮ በለሰይ ከኔ ላይ በለሰይ ከነገኔ በለሰይ ይለያል በለሰይ አምላኬ በለሰይ ማሳረፍ በለሰይ ይጀምራል በለሰይ መልካም ነገር በለሰይ ከኔ ላይ በለሰይ ማፈልቅ በለሰይ ይጀምራል በለሰይ አንዱ አመል ብለው ሰዳው ክርስትና ምስክርነት ያለው ህይወት ነው። እውነት ነው ውሸት? ሰውነት ተበሏ በደንብ ስሙ። ምንም ካልኩሌት አያስፈልግም። በክርስትና ዓለም ላይ ካልኩሌት አያስፈልግም። ወደ ኢየሱስ የተጠጋ ሁሉ ለራሱ አርፎ ደግሞ ለሌላው የሚተርፍ ህይወት ክርስትና የትርፍ ህይወት ነው። ሰዎቹ አይተውሉ እሷ እንዲህ እኮ ናት እኮ በመልካም መጠሪያ በመልካም ስም በመልካም ስነ ምግባር የእሷ ህይወት የእሷ ኑሮ የእሱ ቤት የእነሱ ነገር እንዲህ ነው። አይዛብ አይተውሉ እነኚህ እንዲህ ናቸው። አጋንንት አይተው እንደው እነኚህ እንዲህ ናቸው የምን ምስክርነት የታጀበ የተሞላ ህይወት ነው። አንድ ሰው ደግሞ ይህ ህይወት መኖር ይጀምራል። ብዙ ጊዜ መስከር ነው የምንታወቀው። ወደ ጌታ ከመጣ ነው በጌታ ካረፈ ነው ባትመሰከሩ ሌላው ይመሰክራል። አሜን ሲያመና ተለዋይ አሜን አልገባችሁ አሜን ብላችሁ ሰው አሜን እቺ ለተገመና እንግዲህ ከዛቷን ዛሬ ጨርሳለሁ። ስለዚህ ምስክርነት የተሞላ የታጀበ ህይወት ያልኩበት ምክንያት ሐዋርያት ሥራ 16 ላይ ወረታች 16 ከበል ጳውሎስና ሲላስ ይላል ሮም ከተማ አልፎ የዱ ያሉ ይላል አንድ ከተማ ይተላልቶ ገረድ ይላል። ምንም አልሰበኩም፣ ምንም አልተናገሩም። ከተማ አልፎ የደሙ እናንተ የሉል የአምላክ ባሪያዎች ሆይ ምስክርነት አሜን የገባችሁ ቦታ ሁሉ ምስክርነት ይበዛል። አሜን አጋንንት ይመሰክራል። አሜን አይዛብ ይመሰክራል። አማኝ ይመሰክራል።